ይባላል። ያው አካባቢው ያው ቶዴ ጠመዳ ነው። አካባቢው ቶዴ ጠመዳ ይባላል። ያው ቋሚ ሰራተኛ 15 አለ። በየጊዜው ደግሞ ያው እንደዚህ የምታያቸው የሚለቅሙት በየጊዜው ዛሬ ቢያንስ ወደ 40 ምናምን ሰራተኛ ገብቷል። ለቀማ ባለ ሰዓት የቀን ስራ ባለ ሰዓት እስከ 50ም ይገባል አንዳንዴ። ያው ቲማቲሙ እንደምታየው ዘንድሮ 1 ሄክታር ነው። ሌላ ጊዜ ሲዋን ነበር የምንጠቀመው በብዛት። ዘንድሮ ሃይብሪድ ነው። ያህ የሚባል ኦሪጂናል ዘር ነው የተጠቀምነው። አሪፍ ነው። ዘንድሮ ለመጀመሪያ ጊዜ ኦሪጂናል ዘር ነበር ያዘራነው። አሪፍ ነው። ምርቱም አሪፍ ነው። አሁን 4ኛ ዙር ለቀማ ነው። ገና ነው። ገና አልተለካም። ከአሁን በኋላም እስከ 5 እስከ 6 እስከ 7ኛ ዙር ለቀማ እና ላይ በኩልም እንዳየኸው ጎመን 1 ሄክታር አለ። ሽንኩርት አለ ግማሽ ሄክታር። ገና አሁን የታረሰው ቦታ ላይ ለ1 ሄክታር የሚሆን መደብ ላይ ተዘጋጀ። እሱ ከአንድ ሳምንት በኋላ ተከላ ይጀመራል። በጣም አለ እዚህ ነው። አንድ ጥማድ የሚወጣ እና ይሄን ይመስላል። ዘንድሮ በሰፊው እንሰራለን። እቅዳችን 4 ሄክታር ነበር። አሁን የሰራሁት ወደ 6.5 ሄክታር ነው። የሚወጣ የሀበሻ ጎመን አለ፣ ጥቅል ጎመን፣ ቲማቲም፣ ሀብሀብ 2 ሄክታር አለ። እዚህ ጋር እንዳየው ከቲማቲሙ በስተጀርባ አሁን የለማው 6.5 ሄክታር። ተስፋ ያለመቁረጥ ያው ከሰራን ተክተን ጥረን ከሰራን አላህን ይዘን ያው መለወጥ እንደሚቻል ነው። ተስፋ ያለመቁረጥ ኮንቲኒየስሊ መስራት ነው። ያው የገበያ ሁኔታ አንዳንዴ ገበያው ሊቀንስ ይችላል፣ አንዳንዴ ሊጨምር ይችላል። ኮንቲኒየስሊ ከሰራ ደግሞ በአንዱ ገበያ ቢያጋጥም ሌላ ገበያ ሊያጋጥም ይችላል። ተስፋ ያለመቁረጥ መስራት ነው። ከሰራ ማትለወጥበት። ቴንክ ዩ